ጋይስ እንዴት አደራችሁ? ሁላችሁም ዛሬም ሞርኒንግ አላሻችን አጠር አድርገን እንሰራለን። ትናንትና አንድ ኢንትሪ ለመውሰድ ሙከራ አድርገን ነበረ። የመጀመሪያው ባየ የነበረው እሱን ካንስል አድርገነዋል። ያው የዛኔ ፖስት ላደርግንላችሁ ነው። ያንን ካንስል ያደረግንበት ምክንያት ትናንትና ጠዋት ላይ አናላይዝ እናደርገን ብለን ነበረ። 4 ሃወር ሜቢ ፑል ባክ ይሰጣል ብለን ኤክስፔክት እናደርጋለን ብያችሁ ነበረ። ታስታውሱ ከሆነ ቪዲዮ ላይም አለ ማለት ነው። የትናንትና የሰራነው ቪዲዮ ላይም አለ፣ ቼክ አድርጉት። ያንን ፑልባክ ኤክስፔክት የምናደርገው ግን ምን ብለን ነበረ? ፕራይሱ ይህንን ሃይ ከነካ በኋላ ነው ብለን ነበር እና እንደምታዩት ፕራይሱ ይህንን ሃይ ነክቷል። መጀመሪያውን መጥቶ ማለት ነው። መጀመሪያ ሳይሆን እዚህ ጋር ማርክ ላድርገውና እዚህ ጋር ነቻቸው ጫፋ ጋር ነው የነካው። እዚህ ጋር የተፈጠረው ምን ነበረ? ፕራይሱ 5 ሚኒት ላይ ኢንትሪ ለመውሰድ ነበረ ሙከራ ያደረግነው ወደ ላይ እሷን ታርጌት አድርገን ማለት ነው። መጀመሪያ ላይ ሳይነካ ስለነበረ እዚህ ጋር ለመውሰድ ሙከራ አድርገን ነበረ። ነገር ግን ኦልሬዲ ፕራይስ መጥቶ ታርጌቱን ሂት ስላደረገ ነበረ ካንሰል ያደረግነው ማለት ነው። ያንን ሌቨል ምን ነበር ያልኳችሁ? ትናንትና አናላይዝ ስናደርግ H4 ፑልባክ የመስጠት ቻንሱ ከፍተኛ ነው። ያ ማለትም ቀጥ ብሎ ብሄድ ማርኬት ኮንዲሽን ስለሌለ ይህ ማርኬት ለምሳሌ ካረንትሊ H4 ምን አድርገው ነበረ? እዚህ ጋር ሙቭ ከዛ ፑልባክ አረገ። አሁን ደግሞ ሃይ ብሏል። ፑልባክ ሊሰጠን ይችላል። ነከስ ምን ከማድረግ በፊት ብለ ነበረ ወደ ላይ ከመቀጠሉ በፊት ቪዲዮ ላይም አለ። ያመልጣችሁ ልጅ ካላችሁ ትናንትና ፖስት አደረግነው ደግሞ እዚህ ዴይሊ ሴሽን ላይ ያለችው ቪዲዮ ቼክ አድርጋት። እዛ ላይ ምን ብለን ነበር? H4 ይህንን ላይን ከነካ በኋላ ፑልባክ ሊያደርግ ይችላል። ያንን ፑልባክ ካደረገ በኋላ ደግሞ ተመልሶ ምን ሊያደርግ ይችላል? እንደገና ሌላ ኢምፓልስ ማለት ነው። H4 ነው ይሄኛው። ኦልሬዲ ዴይሊ በያዛችን ቡሊሽ ነው ያለው። ኦልሬዲ የዴይሊ ኮሬክሽን ሌቨል በታች ወጥቷል። የዊክሊ ሚትኬት አድርጓል ኦልሬዲ ኮሬክሽን ሌቨል። ስለዚህ ኦቨርኦል የምናየው ባያዝ ስዊንግ ቡሊሽ ነው የሚሆነው። ስለዚህ ያንን ቡሊሽ ደግሞ H4 ላይ ቼክ የምናደርገው ደግሞ H4 ቀጥታ ብሎ ሊሄድ ስለማይችል ማንኛውም አይነት ነገር ሲኖር ያው ፑልባኮች እየሰጠ ስለሚሄድ ማለት ነው። ፑልባክ ይሰጣል ብለን ነበር ኤክስፔክት ያደረግነው። እዚህ ጋር እንደምታዩት ኢንተርናል ስትራክቸር ብሬክ ያደረጋትን ሌቨል ተመልሶ ኦልሬዲ ፑልባክ ሰጥቷል ማለት ነው ዛሬ። ስለዚህ ስቲል የምናያቸው ኢንትሪዎች ዛሬም ወደ ባይ ይመለሳሉ ማለት ነው። ፕራይሱ ላይ እንቀጥላለን ወደ ባይ። ነገር ግን አንዱ ትልቁ ችግር አሁን ላይ እያጋጠመን ያለው ነገር ምንድነው? ማርኬቱ እየሰጠን ያለው ስቶፕ ሎሶች በጣም ትላልቅ ስቶፕ ሎሶች ናቸው። ያንንም እናንተን ፌስ እያደረጋቸው እንደሆነ እርግጠኛ ነኝ። ኦልሬዲ ካረንት ሁላችን ኢንትሪ እያደረግን ስለሆነ ማለት ነው። ማርኬቱ ትንሽ እየተረጋጋ የሚመጣ ከሆነ ኦልሬዲ ትንሽ አሪፍ ይሆናል ብለን ስናስብ ሁሌ ማርኬቱ እንደምታዩት ስቶፕ ሎሱ ከ300 እስከ 400 ፒፕስ ሬንጅ ነው ያለው። ያን በጣም ማርኬቱን ሃይ ሪስክ ያርጉታል እና ትንሽ አስቸጋሪ ቢሄቨር እንዲይዝ አድርጎታል ማርኬቱን። ስለዚህ አንድ የተወሰነ ከ100 ፒፕ በታች ሪስክ የሚያስደርግ ፖቴንሻሊ ደግሞ 100 ፒፕ ሪስክ የሚያስደርጉ ሌቨሎች የምናገኝ ከሆነ የተወሰነች ስሞል ሪስክ ወስደን ቴክ ለማድረግ ሙከራ እናደርጋለን ጎልድ ላይ ማለት ነው። ኦቨርኦል ግን ባያዛችን ያለው ቡሊሽ ነው ማለት ነው። ስለዚህ ጎልድ ላይ ትሬድ ስታደርጉ ኦቨርኦል ባያዛችንን ፎከስ አድርገን ቤዝ አድርገን ትናንትና የሰራነው አናላይስ አክቹዋሊ ፐርፌክት ነበረ። ፑልባክ ኤክስፔክት አድርገን ነበረ። ያንን ፑልባክ ነው የመጣው። ካረንትሊ ግን ቀጥታ ወደ ላይ ፕራይሱን ኤክስፔክት እናደርገዋለን ማለት ነው ጋይስ። ጎልድ ትሬድ ከሆነ ኦቨርኦል የምናያቸው ኢንትሪዎች የባይ ኢንትሪዎች ለማየት ሙከራ እናደርጋለን። ሌሎች ፔሮች ላይም የሰራናቸው አናላይሶች ነበሩ። ዩኤስዲ ጄፒአይ ሜቢ እስከ H4 ኮሬክሽን ሌቨል ድረስ የመውጣት ቻንሱ ከፍተኛ ነው ብለን ነበረ። እዚህ ጋር ማርክ ያደረግናት ሌቨል አለች። ለትራይ ሰራናይስ ይሄኛው የH4 ብሬክ ኦፍ ስትራክቸር እንዳለና ፕራይሱ ሜቢ እስከዛ ሃይ ድረስ የመቀጠል ቻንሱ ከፍተኛ እንደሆነ አውርተን ነበረ። እዚህ አካባቢ ነበረ ትናንትና። ፕራይሱ እየቀጠለ ነው ካረንትሊ እየሄደ ያለው። ስለዚህ ስቲል እስከዚህ ሃይ ድረስ ቡሊሽ ነው ፕራይሱ። ከዛ ላይ የቢሪሽ የH4 ፑልባክ ኤክስፔክት ይደረጋል። ሚኒማም ይህንን አካባቢ ከነካላ ፑልባክ ኤክስፔክት ይደረጋል ጋይስ። ያንን ፑልባክ ደግሞ ትሬድ ማድረግ ትችላላችሁ። ማርኬቱ ግን ካረንትሊ አልሞስት ሁሉም ፔር በሚባል ደረጃ በጣም ኢንትሪዎችን እየሰጠ አይደለም። የሚሰጣቸው ኢንትሪዎች እነዚህ ፔሮች ላይ ትንሽ ይሻላል፣ ግን እየሰጠ አይደለም በደንብ። ያሉትን ደግሞ ማኒፑሌት እያደረገ ነው እየሄደ ያለው ፕራይሱ እና ጥንቃቄ አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። ሌላኛው ጂጂ ነበረ። ጂጂ ቫሊድ ሌቨሉን ኮሬክት ሳያደርግ ኢንቫሊድ ሲሆን ዲስፔክት አድርጎ እየሄደ እንደነበረ አይተን ነበረ። ኦቨርኦል ያኛው ደግሞ ለሃይ ማኒፑሌሽን ሊያጋልጣቸው እንደሚችልና የምትሰራቸው ትሬዶች ላይ ጥንቃቄ እንድታደርጉ ብለን ነበር። ኦልሬዲ ፕራይሱ ካረንት ለዚህ ጋር ያለው ጂጂ በጣም ሃይ ሪስኪ ነው ካረንት የሚሆነው፣ ግን ስቲል የተወሰነ ፑልባክ ኤክስፔክት ማድረግ ትችላላችሁ። ታች ቫሊድ ሌቨል አለ። ያንን ሌቨል ተመልሶ ሚቲጌት አላደረገም። ስቲል እዛው ኢንቫሊድ ዞን ውስጥ ነው እየተመላለሰ ያለው እና H4 ኦልሬዲ ትንሽ ፑልባክ እየጀመረ ነው ያለው። ሜቢ ፖቴንሻሊ
ፎር ፑልባክ እስከዚህ አካባቢ ድረስ ሊመለስ ይችላል። ከዛ ኋላ ሊቀጥል ይችላል፣ ሊወጣም ይችላል ማለት ነው። ምክንያቱም አሁን ያለው ማርኬት ነው ጂጂ ሳይድዌይ ነው ያለው ኦልሞስት ከዚህ ጀምሮ እና ለዛ ነው ጥንቃቄ የተሞላባቸውን ትሬዶችን ውሰዱ። ኤሮዩሲዲ ቢሎ ኮሬክሽን ሌቨላችን ስለመጣ የምናየው ባያዝ ስዊንግ ባይ ብለን ነበረ። በፕራይሱን ወደ ባይ ነው ስቲል የምናየው ብለን ነበረ። ትናንትና ስናወራ ደግሞ እዚህ ጋር ማርክ ያደረኩላችሁ ሌቨል አለ ፎር ሃወር ላይ ለምሳሌ ይህንን ሌቨል ማለት ነው። ይህን ሌቨል ማርክ ያደረግናችሁ ለምንድን ነው? የፎር ሃወር ኮሬክሽን ሌቨል ነው። ትናንትና ስናወራ ምን ብለን ነበረ? ፕራይሱ ኦልሬዲ የዴይሊ ሌቨል ሚቲጌት አድርጓል። የዴይሊ ኮሬክሽን ሌቨል ኤክስፔክት የሚደረገው ሌቨል ነክቷል። ሶ ካረንትሊ ቢሎ ዛት ሌቨል ከመጣ ኋላ ፕራይሱን የምናየው ወደ ባይ ነው ብለን ነበረ እና ያንን ስንወስድ ደግሞ ፖቴንሻሊ ደግሞ ኮንፈርሜሽን እስካልሰጠ ድረስ ፕራይሱ ምን ብለን ነበረ? እስከዚች ኤች4 ሌቨል ድረስ ሊመጣ ይችላል፣ እስከዚች ድረስ ሊመጣ ይችላል ብለናል። ሶ አይ ቲንክ የመምጣት ሙከራዎች እያደረገ ይመስላል። ቢሎው ዚህ ሌቨል አካባቢ ከመጣ ስቲል ወደ ባይ የምናይባቸው ቻንሶች ከፍተኛ ናቸው። ስለዚህ ኮንፈርሜሽኖችን እያያችሁ ወደ ባይ ማየት ትችላላችሁ ማለት ነው። ሌላኛው ጂቢፒ ዩኤስዲ ነበረ። ጂቢፒ ዩኤስዲ ጋይስ ካረንትሊ አባብ ስትራክቸር እንደሆነና ኮሬክሽን ኤክስፔክት እንደምናደርግ እስከዚህ ነው ድረስ በተደጋጋሚ ሲናወራ ነበረ። ከትናንትና በስቲያ በሰራነው አናሊሲስ ላይ ተመሳሳይ ነገር ነው ሜንሽን ያደረግነው። ስቲል ፕራይሱ ኮሬክሽን ላይ እየሰጠ እየመጣ ነው ያለው። እዚህ ጋር ነበረ ስቲል ፕራይሱን እስከዚህ ነው ድረስ ሴል እንደምናይ አውርተናል። ከትናንትና በስቲያም እንደዛ አውርተናል። ፕራይሱን ካረንትሊ ፐርፌክትሊ እየመጣ ነው የሚገኘው ማለት ነው። ይህ አሴት ትሬድ የምታደርጉ ላይ ደግሞ ትናንትና ሜንሽን ያደረኩት ዞን አለ የምታስታውሱ ከሆነ ላይ ላይ ፕራይሱ ሜይ ቢ እስከዚች ዞን ውስጥ ከመጣ በኋላ ወደ ታች ወርዳል ብለን ኤክስፔክት እናደርጋለን ብያቸው ነበረ። የጠዋት ላይ ትናንትና ያመለጣችሁ ልጆች ካላችሁ ኦልሬዲ ቪዲዮ ሴክሽን ላይ ስላላላችሁ ቼክ አድርጉት። ሰው ብለን ነበር ፕራይሱ ያለን ዞን ነክቶ ፐርፌክትሊ ካረንትሊ ኤክስፔክት እናደርግነው ወደ ኮሬክሽን ሌቨላችን እየመጣ ነው የሚገኘው ማለት ነው። ስለዚህ ዋንስ ፕራይሱ እስከዚህ ለው ድረስ ካረንትሊ ስቴል እንቀጥላለን። ከዛ ይሄን ሌቨል ከነካና ደግሞ ወደ ባይ ኮንፈርሜሽን አይታችሁ ማየት መግባት ትችላላችሁ ወደ ባይ። ሶ ኦቨርኦል አናላይዝ እናደርጋቸው የመጣናቸው ፔሮች እነዚህ ናቸው። ትሬድ የምናደርጋቸውም እነዚህ ናቸው። ሶ ስፔሻሊ ደግሞ እኔ ጎልድ ብቻ ስለሆነ ትሬድ ማድረገው እኔ ጋር ትሬድ የምታደርጉ ከሆነ ኦልሬዲ አፕዴት አደርጋችኋለሁ። ብንገባቸው ኢንትሮች እያንዳንዱ ነገር አፕዴት አደርጋችኋለሁ። ያንን የምናደርገው ደግሞ ያው ካረንትሊ ያለውን ሪስክ ግን ማርኬት እየሰጠ ያለው ስቶፕሶችን ግን ግንዛቤ ውስጥ ማስገባት አለባችሁ ማለት ነው። ሃይ ሪስክ መሆኑን መገናዘብ ይኖርባናል ማለት ነው። ሌላኛው እዚህ ግሩፕ ሴክሽን ላይ ጥያቄዎች እንድጠይቁና ስገባ እንድመልስላችሁ ሐስቤ ነበረ። ሁሌም እንደዚህ ላይ በምንጋበት ታይም የምትጠይቁትን ደስ ያላችሁን ጥያቄ ግራ የገባችሁን ወይም ማርኬት ላይ ማወቅ የምትፈልጉትን ጥያቄዎች እዚህኛው ሴክሽን ላይ ድሮፕ አድርጉ ብያችሁ ነበረ። አይ ቲንክ እኔን የሚመለከት ጥያቄ ፖስት ያደርጋችሁት አላየሁም እስካሁን። ሌሎች ጥያቄዎች ካላችሁ አሁን ከዚህ ላይ ሴሽን ቆይታ በኋላ እመልስላችኋለሁ ማለት ነው።